ግዕዝ በዓለም ላይ ካሉ ቋንቋዎች ሁሉ 7 ቤት ድምጽ ይዞ የሚገኝ ብቸኛ ቋንቋ ነው። 7 ባህሪ ላለው ሰው ማንነቱ በ7 ባህሪ ላይ ለተገነባ ሰው 7 ድምጽ ያለው ቋንቋ ተሰጠው። ኦሮሞኛ ካልን ኦሮሞ የሚባል ነገድ ውክልና አለው። አማርኛ ካልን አማራ የሚባል ነገድ ውክልና አለው። ትግርኛ ካልን ትግራይ የሚባል ነገድ ይወክለዋል። ግዕዝ ግን በመንፈሳዊ ትርጓሜው ጠለቅ ብለን ገብተን ካየነው የሚወክለው ነገድ የለውም፣ የሰው ቋንቋ ነው። ዓለም ግን ጠቀሜታውን አውቀው ከ28 ሀገራት በላይ በዩኒቨርሲቲ ደረጃ ትምህርቱ እንዲሰጥ እያደረጉ ይገኛሉ። እነዚህ የሀገራችን ብሔሮች በሀገራቸው ቋንቋ ኮርተው ትልቅ ሀብት መሆኑን ተገንዝበው በግዕዝ ቢጽፉ ኖሮ ቋንቋቸው አሁን ካለበት ደረጃ በጥሩ ሁኔታ ያድግ ይስፋፋ ነበር። ተመልካቾቻችን እንግዲህ አሁን በሰባቱ ድምጾች ውስጥ ባርነትን ልንዋጋ ነፃነትን ልናውጅ የሚያስፈልገን ደግሞ መንፈሳዊ ትጥቅ ልንታጠቅ በግዕዝ ቤት ውስጥ ተገኝተናል። በህይወት ቀለማት ያሸበረቀችው ኢትዮጵያ በሐሳብ ቅኝ ግዛት እየተገዛች ራሷን እያፈረሰች ሌላ ሀገር ለመሆን ሌላ ማንነት እየያዘች ስለሆነ ወደ ቀደመ ማንነታችን እንድንመለስ የቀደሙ ታሪኮቻችን ምን እንደሚመስሉ ደጋግመን እናነሳለን። ዛሬ ግዕዝና ሰው ዝምድናቸው ምን ይመስላል የሚለውን እንመለከታለን። እንግዲህ ግዕዝና ሰው በምስጢር ትርጓሜ ሲገለጡ በጣም ብዙ የሚያዛምዳቸው ነገር አለ። ገና ከስሙ ትርጓሜ ስንነሳ ሰው ማለት 7 ነገር ያለው ማለት ነው። 4 ባህሪያተ ሥጋ አለው፣ 3 ባህሪያተ ነፍስ አለው። ስለዚህ ሰው ስንል ከ3 ባህሪያተ ነፍስና ከ4 ባህሪያተ ሥጋ ውህድ ሆኖ በ7 ነገር የተገነባ ማለታችን ነው። ስለዚህ ግዑዝ ሆኖ ለተፈጠረው ሰው የመጀመሪያው ቋንቋ ሆኖ የተሰጠው ደግሞ ግዕዝ ነው። ሰው ግዑዝ ነው። ግዑዝ ሆኖ ለተፈጠረው ሰው ደግሞ ለመጀመሪያ ጊዜ እንዲናገርበት የተሰጠው ቋንቋ ግዕዝ ነው። እኛ ኢትዮጵያውያኖች ብቻ ሳንሆን በግዕዝ ቋንቋ ላይ በጣም ከፍተኛ ምርምር ያደረጉ ብዙ የውጭ ሀገር የቋንቋ ሊቃውንትም ይሄን ይናገራሉ። ለምሳሌ ጀርመናዊው የቋንቋ ምሁር ደጋግሞ በብዙ መጽሐፎቹ ላይ የሰው ልጅ የመጀመሪያ ቋንቋ ግዕዝ እንደሆነ አስቀምጦ ሲናገር እናገኘዋለን። በካይሮ ዩኒቨርሲቲ ደግሞ የቋንቋ ሊቃውንት ተብለው ከሚጠቀሱት አንዱ ፕሮፌሰር አብዱል መጂድ ሰው ቋንቋ መናገር ከጀመረ የተናገረው ግዕዝ ለመሆኑ አልጠራጠርም የሚል ጽሑፍ አቅርቦ እናገኛለን። ስለዚህ ግዕዝ ቀዳማዊ ቋንቋ እንደነበረ ዓለም አቀፋዊ ተቀባይነትም ያገኘ ነው። በሀገር በቀል እውቀትም ብዙ መረጃ የቀረበለት ነው። ስለዚህ ግዕዝና ሰው በጣም የተቀራረቡ መሆናቸውን የሚያሳየው ደግሞ ሚስጥሩን መግለጥ ስንጀምር ነው። ግዕዝ በዓለም ላይ ካሉ ቋንቋዎች ሁሉ 7 ቤት ድምጽ ይዞ የሚገኝ ብቸኛ ቋንቋ ነው። በዚህ ዘርፍ ብዙ ምርምር ያደረጉ የቋንቋ ተመራማሪዎች አሁን በዓለም ላይ ከ7000 በላይ ቋንቋዎች አሉ። የነዚህ ሁሉ አባቶች 7 ጥንታዊ ቋንቋዎች ናቸው ይላሉ። ከነዚህ 7 ጥንታዊ ቋንቋዎች ውስጥ ደግሞ 7 ቤት ድምጽ ይዞ የሚገኘው ግዕዝ ብቻ ነው። ሌሎቹ 5 ቤት ላይ ነው የሚቆሙት። ስለዚህ 7 ባህሪ ላለው ሰው ማንነቱ በ7 ባህሪ ላይ ለተገነባ ሰው 7 ድምጽ ያለው ቋንቋ ተሰጠው እያሉ ሊቃውንት ያመሰርጥሩታል። ይህንን እንግዲህ እያየን ስንሄድ ሌላ ደግሞ ወደ አንድ ሌላ ሚስጥር እናልፋለን። እሱም ምንድን ነው? ሰው በነፃ ፈቃድ ነፃ ፈቃድን ለብሶ የተፈጠረ በህሊናው ሚዛን የተቀመጠለት ፈጣሪ ደግሞ እንደ አይኑ ብሌን የሚወደው ፍጡር ነው። ታዲያ ግዕዝ ስንል ደግሞ ትርጓሜውን ራሱ ግዕዝ ምን ማለት ነው ብለን በአይኑ አ ስንጽፈው
ነፃ ማለታችን ነው። ነፃ ፈቃድ ላለው ሰው የተሰጠ ቋንቋ። ግዕዝ ነፃ ማለት ነው። ነፃ ፈቃድ ላለው ሰው የተሰጠ ቋንቋ ደግሞ ግዕዝ መሆኑን ራሱ ስያሜው ይነግረናል። በዓለም ላይ ያሉ ቋንቋዎች ሁሉ ትርጓሜያቸውን ብናይ እኛ ነፃ ነን የሚል ትርጉም ያላቸው ቋንቋዎች አይገኙም። ግዕዝ ከ72ቱ መርገመ ባቢሎን ከወለደቻቸው ቋንቋዎች በፊት የነበረ ነፃ ቋንቋ ነው። መርገመ ቋንቋ ያልደረሰበት፣ የቋንቋ መርገም ያልነካው፣ ሰው ከመውደቁ በፊት ደግሞ በነፃነት እያለ የብርሃን ቋንቋ ሆኖ ለሰው የተሰጠ። ለዛ ነው ሊቃውንት ግዕዝ ነፃ ነኝ ቢል ትርጓሜው ይስማማዋል የሚሉት። ከ22ቱ ስነ ፍጥረታት በፈጣሪ እስትንፋስ የተፈጠረው ብቸኛው ፍጡር ሰው ነው። ሰው በእስትንፋሰ መለኮት የተፈጠረ ቀዳማዊ ተከታይ የሌለው በኩር ነው። ፍጥረት ሁሉ እንዲገዛለት አምላክ ስልጣን የሰጠው የመለኮት እስትንፋስ ያረፈበት ሰው እንደሆን ለሁሉ ግዕዝም በአልፋው አ ግዕዝ ብለን ስንጽፈው ትርጓሜው ቀዳማዊ፣ መጀመሪያ፣ በኩር ማለት ይሆናል። ከፍጥረት ሁሉ የመለኮት እስትንፋስ ይዞ ቀዳማዊ ሆኖ በኩር ሆኖ ብቸኛ ሆኖ ለተፈጠረው ሰው በቋንቋም ውስጥ ቀዳሚ የሌለው ትርጓሜውም እኔ ቀዳሚ ነኝ፣ እኔ በኩር ነኝ፣ እኔ መጀመሪያ ነኝ የሚል ግዕዝ ቋንቋ ተሰጠው። ስለዚህ ግዕዝና ሰው ገና ከትርጓሜያቸው እንግዲህ ምንድነው በጣም የተዋሃዱ ናቸው ማለት ነው። እንግዲህ ዓለም ላይ ብዙ ቋንቋዎች አሉ። ሁሉም ግን የሚወክላቸው ነገድ አላቸው። ወደ ሀገራችን እንኳን መተን ብንመለከት ኦሮሞኛ ካልን ኦሮሞ የሚባል ነገድ ውክልና አለው። አማርኛ ካልን አማራ የሚባል ነገድ ውክልና አለው። ትግርኛ ካልን ትግራይ የሚባል ነገድ ይወክለዋል። ሲዳመኛ፣ ሶማሌኛ እያልን ብንጠይቅ ሲዳማ፣ ሶማሌ ወኪሎች አሉት። ግዕዝ ግን በመንፈሳዊ ትርጓሜው ጠለቅ ብለን ገብተን ካየነው የሚወክለው ነገድ የለውም። የሰው ቋንቋ ነው። ለሰው የተሰጠ ቋንቋ ነው። የአዳም ቋንቋ ነው። መንፈሳዊ ትርጓሜውን ግን ስንመለከት ግዕዝ ግዕዝ ነው። ግዕዝኛ አይባልም። ወኪል የለውም። ልሳነ ሰብ ነው። የሰው ቋንቋ ነው። በዓለም ላይ ያሉ ሕዝቦች ሁሉ እንዲናገሩበት ከውድቀት በፊት በብርሃን ዓለም ውስጥ የነበረ ቋንቋ ነው። ለዚህ ደግሞ ብዙ ማስረጃዎች አሉ። ወደኋላ እናያቸዋለን። ግዕዝ መልካ ፊደሉ፣ ቀመረ ፊደሉ፣ ትርጓሜ ፊደሉ፣ ድምፀተ ፊደሉ፣ የፊደሉ ራሱ መካነ ፍጥረቱ ስንመለከተው ፈጣሪና ሰውን ተፈጥሮና ሰውን እንድንረዳ የሚያደርግ መጽሔተ አእምሮ ነው። ለአእምሯችን እውቀት የሚሰጥ ፈጣሪን እንድንረዳ ተፈጥሮን እንድንረዳ የሚያደርግ ቋንቋ ነው። የግዕዝ ፊደላትን አሁን ብዙ ሰው የግዕዝ ፊደላት ይቀላቀሉበታል። ከአማርኛ ከትግርኛ ጋር ይቀላቀሉበታል። የግዕዝ ፊደላት ግን ራሳቸውን ችለው በሙራድ ወደ ታች 26 ሆነው የተዋቀሩ ወደ ጎን ደግሞ 7 ሆነው በአጠቃላይ 182 ሆነው በፊደል ገበታ ላይ የተቀመጡ ናቸው። እንግዲህ ይህንን የብርሃን ቀመር ይዘን ደግሞ ለምን 182 ሆኑ ፊደላቱ ብለን ስንጠይቅ የሰው ልጅ በምድር በአንድ ዓመት ውስጥ በብርሃን የሚመላለሰው 282 ቀናት ነው። ሌላው 182 ቀን ደግሞ ጨለማ ውስጥ ያለ ነው። ስለዚህ ለሰው ልጅ የተሰጡትን እነዛን 182 የብርሃን ዕለታትን ለማጠየቅ ፊደሉ ራሱ 182 ሆኖ የተገነባ ነው። ወደ ጎን ስንወስደው ደግሞ መግቢያ ላይ እንዳነሳሁት 7 ድምጸቶች አሉት፣ 7 ፊደላት አሉት፣ 7 ቤት እየተባሉ ይታወቃሉ። ከሰው ጋር ያለውን ዝምድና ስንመለከተው እንግዲህ ሰው 7 ባህሪ ያለው ነው። 7 ዕለታት የምድር ቆይታውን የሚለካበት 7 ዕለታት ተሰጥተውታል። እንደገናም እድገቱ በራሱ የሰው ልጅ ከማህፀን ጀምሮ ይችን ዓለም ትቶ እስኪሄድ ድረስ የሚሄደው 7 የህይወት ደረጃዎች አሉት። እነሱን እየወጣ ነው የሚሄደውና ስለዚህ 7 ባህሪ ላለው በ7ቱ ዕለታት ዘመኑን የሚለካ 7 የኑሮ የህይወት ደረጃዎችን የሚወጣውን ይህንን ሰው ለመወከል ፊደላቱ ወደ ጎን 7 ሆነው ተዘርግተዋል ማለት ነው። ሰውና ግዕዝ እንግዲህ ብዙ ትርጓሜ ይኖራቸዋል። በሚቀጥለው ሳምንት ደግሞ የሚቀጥለው ምዕራፍ በተለይም ከምድር እስከ ሰማይ በብርሃን ቀመር
ምስጢር የሚፈታ ኮድ ሆኖ የተዘረጋውን የግዕዝ ፊደላትን ከሰው ጋር ያላቸውን ዝምድና እያነጻጸርን እንመለከትበታለን። ሰው 7 ነገር ነው የሚመገበው። 5ቱ ከምድር የሚወጡ ናቸው። 2ቱ ደግሞ እንስሳትና ከእንስሳት ተዋጽኦ የሚገኙ ናቸው። በእርግጥ 5ቱ እነዚህ ከምድር የሚገኙት ዘሮች በጣም በብዙ ሺህ የሚቆጠር የተለያየ ነገር ሊኖራቸው ይችላል። ለምሳሌ የእህል ዘር ብለን ብዙ ልንጠቅስ እንችላለን። ፍራፍሬ ብለን ብዙ ልንጠቅስ እንችላለን። አጠቃላይ ግን የሚመገበው 5ቱ ከመሬት የሚወጡ ናቸው። 2ቱ ደግሞ እንስሳትና ከእንስሳት ተዋጽኦ የሚገኝ ነገር ያለው ነው። ሰው እንደገና ደግሞ እንዲሁ ተክለ ሰውነቱን ስንመለከተው ፈሳሽ ነገሮቹ በ7 የተገነቡ ናቸው። እነዚህ 7ቱም ፈሳሾች ደግሞ የየራሳቸው ስራ ያላቸው ናቸው። የሚቀጥለው ሳምንት ላይ በጣም እንዘረዝራቸዋለን። እንግዲህ 7 ፈሳሽ አለው ብለናል። ሰው ደም አለው፣ ምራቅ አለው፣ እንደዚህ ላብ አለው እያለን የምንዘረዝራቸው ይሆናል። እነዚህ ታዲያ ከግዕዝ ፊደላት ጋር ምን ያገናኛቸዋል የሚለውን እንመለከታለን። ሰው በአእምሮው 7 ክፍል አለው። እግዚአብሔር አምላክ አእምሮ ውስጥ ያነጠፋቸው አእምሮ እንዲሰራ አእምሮ የተሰጠውን እንዲመገብና እንዲቀርጽ አድርጎ ለብዙ ዘመናት እንዲቆይ አድርጎ ያነጠፋቸው 7 ደረጃዎች አሉት። እነሱም የየራሳቸው ስራ አላቸው። እነዚህም ከግዕዝ ፊደላት ጋር ዝምድና ስላላቸው እንመለከታቸዋለን። ሰው ሲኖር ራሱ የሚኖርበት ዓለም በ7 አህጉሮች የተከፈለ ነው። 7 ውቅያኖስ ተነጥፎለታል። እንግዲህ ተመልከቱ፣ 7 ባህሪ ያለው ሰው በ7 አህጉር ውስጥ በ7 ውቅያኖሶች ተከቦ የሚኖር ነው። ሰው እንዲኖር ደግሞ በህይወት እንዲኖር 7 ነገር ያስፈልገዋል ግዴታ። እነዚህ በሙሉ ግን ከግዕዝ ፊደላት ጋር በ7 ቤት ከተዘረጉት የግዕዝ ፊደላት ጋር ሊቃውንት በጣም ያመሰጠሯቸው ነገሮች ስላሉ እነሱን በሚቀጥለው ሰሌዳችን እየገለጠን እንመለከታቸዋለን። እና ግዕዝና ሰው በጣም ብዙ ተዋህዶ ያላቸው፣ ግዕዝና ሰው ብዙ ዝምድና ያላቸው። ግዕዝን ካነሳን ግዑዙ ሰው ሊናገርበት የተሰጠው የመጀመሪያው ቋንቋ መሆኑን ማስረገጫ ብዙ ሰነዶች ተጽፈው የሚገኙ መሆናቸውን ማየት አለብን። አሁን ግን እኛ የግዕዝን ውለታ የበላን ይመስለኛል። ግዕዝ በተለይ ለብዙዎቻችን የእውቀታችን ማስፋፊያ ነው። ብዙ ሰዎች በግዕዝ ፊደላት ተጠቅመው ብዙ እውቀት ወስደዋል። አሁንም እየወሰዱ ነው ያሉት። ግዕዝ ለዚህ ሀገር ብዙ ውለታ የዋለ ነው። ታሪክ ሰንዶ ያስቀመጠ ነው። ነገረ መለኮትን የገለጠ ነው። ስነ ፍጥረትን ያስረዳ ነው። የሀገሪቱንም ታሪክ መዝግቦ ያስቀመጠ ነው። ግዕዝ ለዚች ሀገር ባለውለታ ነው። የዚችን ሀገር ታሪክ ለመረዳት የዚችን ሀገር የት መጣነቷን ለማወቅ የህልውናዋን ቀመር ለመፈተሽ ግዴታ ግዕዝን መረዳት በጣም አስፈላጊ ነው። አሁን ግን ግዕዝ በሀገሩ እየተሰደደ ያለ ባዕድነት የሚሰማው ቋንቋ እየሆነ መጥቷል። ለሰው ተስማሚ ሆኖ የተፈጠረው ይህ ቋንቋ አሁን ብዙዎች በመጥፎ ትርክት ምክንያት ከሀገሩ ባዕድ እንዲሆን ከሀገሩ እንዲሰደድ እያደረጉት ነው። ውለታውን እየከፈልነው አይደለም። በግዕዝ የተጠቀምን ሁሉ ደግሞ ከርተነዋል። የተከዳ እውነት ግዕዝ ላይ ይታያል። እኛ እንዲህ ስንል ዓለም ግን ጠቀሜታውን አውቀው ከ28 ሀገራት በላይ በዩኒቨርሲቲ ደረጃ ትምህርቱ እንዲሰጥ እያደረጉ ይገኛሉ። ብዙዎቹ ግዕዝን የሚቀጥለው ትውልድ እንዲያውቀው እያደረጉ ነው። እንዲያውም እኔ ወደፊት ፍራቻዬ መነሻው እኛ ሀገር ነው እንዳይሉ ነው። አንዳንዶች ሀገራት ግዕዝ ላይ የሚሰሩት ስራ አስደንጋጭ ነው። እጅግ ጥልቅ ነገር ውስጥ ገብተው ስለ ግዕዝ ምርምር እያደረጉ ነው። እኛ ሀገር ደግሞ ግዕዝ እንዲጠፋ እንዳይነገር እያስወጣ ነው። ለዚህ ብዙ ምልክቶች አሉ። ለምሳሌ ሲዳማን ብንመለከት በግዕዝ አይጽፍም። ሶማሌ በግዕዝ አይጽፍም። አፋር በግዕዝ አይጽፍም። ኦሮሚያ በግዕዝ አይጽፍም። ይሄ የዘመኑ ፖለቲካ የስህተት ትርክት በግዕዝ ላይ እንዲህ አይነት ጥፋት እንዲመጣ አድርጎበታል። እነዚህ የሀገራችን ብሔሮች በሀገራቸው ቋንቋ ኮርተው
ትልቅ ሀብት መሆኑን ተገንዝበው በግዕዝ ቢጽፉ ኖሮ ቋንቋቸው አሁን ካለበት ደረጃ በጥሩ ሁኔታ ያድግ ይስፋፋ ነበር። ነገር ግን በመጥፎ ትርክት ምክንያት ከግዕዝ ራሳቸውን ሲያሸሹ ሲያገሉ እንመለከታለን። እንዴት በተወለደበት እንዴት በነገሰበት ሀገር እንዲህ አይነት የባዕድነት ስሜት ግዕዝ እንዲሰማው እናደርጋለን? ስለዚህ ውለታውን እየከዳነው ነው፣ መመለስ አለብን። ግዕዝ የዓለም ሕዝብ ሁሉ ቋንቋ ነው፣ ለሰው የተሰጠ ቋንቋ ነው። የከሌ ነው ብለን ልንናገርለት አንችልም። ይህንን ደግሞ ኢትዮጵያ ይዛ መገኘቷ በራሱ ትልቅ ሀብት ነው፣ ትልቅ ገበያ እኮ ነው። በዓለም ላይ ፊደልንና ቋንቋን ፊደልንና ቁጥርን አዋደው አስተባብረው ተርጉመው የያዙ ቋንቋዎች 3 ብቻ ናቸው። ከነዚህ ውስጥ አንዱ ግዕዝ ነው። ግዕዝ ቀመር አለው፣ ግዕዝ አሃዝ አለው፣ ግዕዝ ፊደል አለው። ይሄ ትልቅ ነገር ነበርና አሁን ግን እየተጠቀምንበት አይደለም። ይህንን ዝግጅት የምትከታተሉ ሁሉ እንዲህ አይነቱ ነገር ላይ እንደው በየቤታችሁ ስራ እንድትሰሩ፣ የግዕዝ ቤተሰብ እንድትፈጥሩ። ግዕዝ ለምን እንከደዋለን? ለምንድን ነው ውለታውን ማንከፍለው? ለልጆቻችን እንዲተላለፍ ሀገራችን በግዕዝ ፊደላት እንድታጌጥ ከፍተኛ ስራ ይጠበቅብናልና ይሄንን ዝግጅት የምትከታተሉ ሁሉ ከዛሬ ጀምሮ የግዕዝ ቤተሰብ ለመሆን የበኩላችሁን ሙከራ እንድታደርጉ የበኩላችሁን አስተዋጽኦ እንድታደርጉ ለማሳሰብ ነው። እንግዲህ ዛሬ ያነሳ ነው ግዕዝና ሰው ብዙ ዝምድና አላቸው። በሚቀጥለው ሳምንት ደግሞ የግዕዝን ሰሌዳ ገልጠን ከሰው ባህሪ እና ከሰው ተፈጥሮ እንዲሁም ዓለም ከምትመስለው እንደገናም ደግሞ ከፍ ብለን ሰማያ ሰማያት ወጥተን ግዕዝን የምንመለከትበት ዝግጅት ይኖረናል። እስከሚቀጥለው ሳምንት እንግዲህ ሁላችሁም ሰላም ጤና ይስጣችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። የግዕዝ ቤተሰብ ለመሆን እንግዲህ ሁላችንም ልቦናችንን ከፍተን የሚቀጥለው ሳምንት እንገናኝ። ሰላም።